ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ጀስት ስለ መጽሐፍ ቅዱስ ነው የምናወራው። ስለ መጽሐፈ ዮናስ እናውራ እስቲ። መጽሐፈ ዮናስ ላይ አሁን ከኛ ጋር የሚመሳሰል ታሪክ ነው ያለው። በአሁኑ ጊዜ ካለን ክርስቲያኖች ወይም ደግሞ እግዚአብሔርን እናምናለን ከምንል ሰዎች ጋር አብሮ ይመሳሰላል ማለት ነው። መጽሐፈ ዮናስ ላይ ያው የዮናስ ታሪክ ነው አይደለ? ዮናስ ለነነዌ ሕዝብ ሂድና መስክርላቸው፣ እግዚአብሔር ተቆጥቷችኋል፣ ሊቆጣችሁ ነው፣ ከተመለሳችሁ ተመለሱ፣ ካልተመለሳችሁ ግን ነነዌ ትገለበጣለች በል የሚል መልእክት ሲመጣለት እሱ ግን እሱን ከማለት ይልቅ ሽሽት ነው የመረጠው። ሽሽት የመረጠው ለምንድን ነው? አሁን ሽሽት የመረጠው ውሸታም እባላለሁ ነው። ውሸታም እባላለሁ ያለበት ምክንያት ምንድን ነው? ከዛሬ ነቢያቶች ጋር ስታስተያዩት የዛሬ ነቢይ ውሸታም ተባለ አልተባለ ጉዳዩ ስላልሆነ ነው አይደለ? ጉዳዩ ስላልሆነ ነው አይደል? የፈለጉትን የሚሉት ለቃላቸው ቢጠነቀቁ ኖሮ ለቃላቸው ቢፈሩ ኖሮ ውሸታም እንባላለን ብለው ይጠነቀቁ ነበር ማለት ነው። እንግዲህ ዮናስን ስታዩት ውሸታም እባላለሁ ያለው እግዚአብሔር ውሸታም ነው ብሎ ሳይሆን አንተ መሐሪ ነህ፣ የእግዚአብሔርን ባህሪ ያውቀዋል ማለት ነው። አንተ መሐሪ ነህ፣ እነዚህን ህዝቦች ከተመለሱ ንስሐ ከገቡ አታጠፋቸውም ነው። እኔ ውሸታም ከምባል ቢመለሱም እነሱን ቢጠፉ ይሻላል። በቃ ትገለበጣላችሁ ካልኳቸው መገልበጥ አለበት። ይሄ ነበር ክርክሩ ከእግዚአብሔር ጋር። ከዛ ምንድን ነው ያደረገው? ከእግዚአብሔር ሸሸ። ወደ ባህር ወደ ሌላ ለመሄድ ወደ ተርሴስ ለመሄድ መርከብ ተሳፈረ ነው አይደል የሚለው። ወዲያው ምን መጣ? ማዕበል መጣ። ማዕበሉን በጣም ሲያስቸግራቸው ምናልባት ከብዶት ይሆናል የጫነው ዕቃ ብለው እንዳለ የያዙትን ዕቃ ወደ ባህር ጣሉ ማለት ነው። ማዕበሉ አልቆመም። ስለዚህ ክብደት አይደለም ይህንን ነገር ያመጣው ዜሪ ሳምቲንግ ብለው አሰቡ ማለት ነው። ስለዚህ ይሄ ሁሉ ሲሆን እሱ ዝም ነው ያለው። ከእግዚአብሔር ጋር የኮበለለ ሰው ወደ ህይወታችሁ እንኳን ብታስገቡ እንደዚህ አይነት ወጀብ ነው ይዞባችሁ የሚመጣው ማለት ነው። ስለዚህ እነዛ ባለመርከበኞች ከአንዱ ቦታ ወደ አንዱ ቦታም ሊወስዱ የጫኑትም ራሳቸውን ሊጠቀሙበት የጫኑትን በአጠቃላይ ምን አደረጉት? ወደ ውሃ ውስጥ ጣሉት ማለት ነው። አንድ ከእግዚአብሔር ከአምላኩ የኮበለለን ሰው ስለጫኑ ማለት ነው። በህይወታችን ውስጥ በእርግጥ እነዚህ ሰዎች አያውቁም። ከአምላኩ ጋር ተጣልቶ ይምጣ በቃ ተሳፋሪ ነው። አንዳንድ ጊዜ እኮ የምንጭናቸው ወይ አብረናቸው የምንሆን ወይ ጓደኛ የምንሆናቸውን ሰዎች ምንነታቸውን ታሪካቸውን አናውቅም። እኛም ለእግዚአብሔር የቀረብን ሆነን ከእግዚአብሔር ጋር የተስማማን ከሆነን እግዚአብሔር ይገልጽልናል። መግለጽ ያለበትን ነገር ይገልጽልናል ማለት ነው። ስለዚህ እንደ ማንኛውም ተሳፋሪ ከፈለ፣ መርከቡ ላይ ተጫነ ወይም ደግሞ ተሳፈረ። ከዛ በኋላ መርከቡ መናወጥ ጀመረ። የያዙትን ዕቃ ወደ ውሃ ውስጥ ጫኑ። አሁንም ከዛ ይህንን መከራ ያመጣብንማ ሰው እዚህ ውስጥ አለ፣ ስለዚህ ዕጣ እንጣጣል ብለው ዕጣም እስኪጣጣሉ ምንም አላላቸው። ብዙ ጊዜ ሰዎች ጥፋታቸውን እያዩ ማንነታቸውን እያወቁ እኛ ላይ ጥፋት ሲደርስ ዝም ይሉናል፣ ራስ ወዳዶች ስለሆነን ማለት ነው። ከዛ ምንድን ነው የሆነው? ዕጣት ሲጣጣሉ እሱ ላይ ወጣ ማለት ነው። ምን አድርገ ነው ምን በድለ ነው ሲሉት ነገራቸው። እኔ ከአምላኬ ነው የኮበለልኩት፣ ጣሉኝ ወደ ውሃ ውስጥ አለ። ይሄ ሁሉ ጥፋት ያመጣሁባችሁ ከመርከባችሁ ላይ የጫናችሁትን ውሃ ዕቃ በሙሉ እንድትጥሉ ያረኳችሁ፣ እንድትጨነቁ ያረኳችሁ፣ መከራ እንዲደርስባችሁ ያረኳችሁ እኔ ነኝ። ግን መጨረሻ ላይ ነው ዕጣው ተጥሎ እሱ ላይ ሲደርስ ነው ይህን ነገር ያለው እንጂ በፊት ሶሉሽን ለመፍጠርም አልፈለግም። አንደኛ መኮብለሉ ልክ አይደለም። እግዚአብሔር ነው ሂድና ስበክልኝ ተመለሱ በልልኝ ያለው። እሱ ደግሞ ተመለሱ አልልም ማለት ተመለሱ ካልኳቸው ከተመለሱ ነነዌ ትጠፋለች ትገለበጣለች ያልኩት አይፈጸምም። አንተ ሩሩ ነህ አውቃለሁ። ከተመለሰ ሰው ትመለሳለህ። ስለዚህ ውሸታም እባላለሁ። እንደ ዛሬው
አገልጋዮች ግድ አይለውም ውሸታም ቢባል ባይባል ብትለው ባትለው ጉዳዩ አይደለም። ብዙ ጊዜ እግዚአብሔር አለ ተብሎ የዛሬ አገልጋዮችም እነሱ ውሸታም ከሚባሉ ያ እንትን የመጣለት ቃል የመጣለት ሰው ቢገለበጥ ቢሞት ደስ ይላቸዋል። እንደውም ከእግዚአብሔር ጋር የሚጣሉ ይመስለኛል እንትን ካላሉት ማለት ነው። ካልተገለበጠ ወይ ካልሞተ እግዚአብሔር ምህረት ካረገለት ያ ሰው በጣም የሚናደዱ ነው ማረገው። ከዛ ምን ሆነ? ያው የአሳ ነባሪ ሆድ ውስጥ አስገባው። የአሳ ነባሪ ሆድ ውስጥ 3 ቀንና ሌሊትና ቀን ከቆየ በኋላ ተፋው ባህር ዳር ሄዶ ማለት ነው። አንድ ቤኒን አይደለም ቢልግራም ናቸው መሰለኝና አንድ ዓለማዊ ሰው ምን አላቸው? እንደው አሳ ሆድ ውስጥ 3 ቀንና 3 ሌሊት ሰው ይቆያል ብለው ያምናሉ ወይ? እንደው ይሄ ፊክሽን አይደለም ወይ ሲባሉ አይደለም ዮናስ በአሳ ሆድ ውስጥ አሳ ነባሪው በዮናስ ሆድ ውስጥ 3 ቀንና 3 ሌሊት ቆየ ካለ መጽሐፍ ቅዱስ እሱን አምናለሁ ነው ያሉት። ስለዚህ እግዚአብሔር ያዘጋጀው ነው። አንዳንዴ እግዚአብሔር እንደዚህ ያደርጋል። የሚፈልገው ቦታ እንድንደርስ እኛም ቢፍ ስንለው እንደ ዮናስ አሳ ነባሪ አዘጋጅቶ ያው አሳ ነባሪዎቻችን ብዙ ነገሮች ሊሆኑ ይችላሉ እዛ ቦታ ያደርሳል። ስለዚህ እዛ ሄደ ሰበካቸው። ነነዌ ትገለበጣለች፣ ከኃጢአታችሁ ተመለሱ፣ ንስሐ ግቡ የሚለውን ስብከት ከሰበከ በኋላ ንጉሱ ምንድን ነው ያለው? ለ3 ቀን ያህል እንዳትበሉ ከህፃን ከእንስሳ ከሚጠባ ልጅ ጀምሮ ጹሙ አለ። ከዛ ዮናስ በጣም ተናደደ። ዮናስ የሚፈልገው ዮናስ ትገለበጣለች ከተባለ ያ ህዝብ እንዲገለበጥ ነው የሚፈልገው። ምክንያቱም ዮናስ ውሸታም እንዳይባል ማለት ነው። ስለዚህ እግዚአብሔር ደግሞ የሚመለስ አምላክ ነው። ከተመለስክ ይመለሳል። ንስሐ ከገባህ ንስሐን ይቀበላል፣ ይተውሃል፣ ይምርሃል። ይሄ ነበር ያናደደው። ከዛ በጣም ተናደደ፣ ንስሐ ስለገቡ ማለት ነው። ውሸታም ሊባል ነው። ከዛ በምን እንዳስተማረው ልንገራችሁ። የሆነ ሾላ ዛፍ ጋር ሄዶ እንትን አለ። በጣም ደከመው፣ ፀሐይ ነው። ሾላ ዛፉ ስር ሄዶ አንቀላፋ። ከዛ ሾላዋ ቅጠል አላትና ቅጠሏ በጣም እንትን ብለውት ነበር፣ ጥላ ሆኖት ነበርና ቅጠሏን አንድ ትል አዘጋጅና እንዲበላት አደረገ ማለት ነው። ከዛ በጣም ተናደደ። ከዛ እግዚአብሔር ምን እንዳለው ታውቃላችሁ? አንተ ለዚህ ላላበቀልከው ቅጠል ስትበላሽብህ እንዲህ ከተናደርክ እኔ ደግሞ ግራና ቀኙን ያለየ ሰውና እንስሳ፣ እንግዲህ እግዚአብሔር ነው ያለው፣ ግራና ቀኙን ያለየ ሰውና እንስሳ ሲጠፋ እንዴት ዝም ምል ይመስልሃል? ሰውና እንስሳ እግዚአብሔር ራሱ አሁን አንዳንድ ሰዎች ለእንስሳ እግዚአብሔር ራሱ የሚያዝን አይመስላችሁ ማለት? ግቡና እዩት መጽሐፈ ዮናስ ላይ ላንብብላችሁ። ዮናስም ከከተማ ወጣ፣ ከከተማይቱም በስተምስራቅ በኩል ተቀመጠ። ከተማይቱም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። ከተማው ስትገለበጥ ለማየት ማለት ነው። እግዚአብሔር አምላክ ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው፣ ጥላ ሆነችው ማለት ነው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስ ፀሐዩ ራሱን መታው፣ ለራሱም ሞትን ፈለገ። ከሕይወት ሞት ይሻለኛል አለ።
ያቺ ቅጠሏ ከላዩ ላይ ስትጠፋ ያው ሙቀት ስላለ ማለት ነው። እግዚአብሔር ዮናስን በእውኑ ስለዚች ቅል ትቆጣ ዘንድ ይገባሃልን አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለው። ከእግዚአብሔር ጋር እንግዲህ አፍ ለአፍ የሚነጋገሩ አገልጋይ ነው ማለት ነው። እግዚአብሔርም አንተ ትበቅል ዘንድ ላልደከምክበት ላላሰደካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። ገብቷችኋል? እንዲበቅል ምንም አስተዋጽኦ ላላደረክበት በአንድ ቀን በቅላ በአንድ ቀን ለደረቀች ምንም ላላደረክባት መጥፋቷ ቅጠሏን ያቺ ትል በልታት መጥፋቷ ካሳዘነ አለው እኔስ ቀኛቸውንና ግራቸውን የማይለዩ 120 ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንም አለ። አያችሁ፣ ለእንስሳ እግዚአብሔር የማያዝን የሚመስላችሁ ማለት ነው። እኔስ ቀኛቸውንና ግራቸውን የማይለዩ 120 ሺህ የሚበልጥ ሰዎችና ብዙ እንስሳቶች ላሉባት ለታላቂቱ ከተማ ለነነዌ አላዝንም? አንተ አላበላህ፣ አላጠጣህ፣ አላበቀልክ፣ ላላበቀልካት ቅጠል እዚህ ላይ ንፋስ ስለከለከለች ፀሐይ ስለከለከለች ደስ ስላለህ እሷ ስትደርቅ ከተናደርክ እኔ ደግሞ ግራና ቀኛቸው የማያዩ 120 ሺህ በላይ ያለ ህዝብ ብዙ እንስሳቶች ባሉበት ሲጠፉ አላዝንም? ከዚህ ቤተሰቦቼ ብዙ ነገር እንደምንማር እርግጠኛ ነኝ። የሰውን ጥፋት ለእናንተ ክብር ብላችሁ የሰውን ጥፋት ለምትፈልጉ፣ ከበሬታ ለምትፈልጉ፣ የእግዚአብሔርን ቃል ለምታቃልሉ፣ እግዚአብሔር ጋር ለምትገዳደሩ ሰዎች እግዚአብሔር እንደዚህ ያስተምራል። ዮናስ ግን በራሱ ነገር ነው የፈተነው ዮናስን ማለት ነው። ስለዚህ ቤተሰቦቼ ዛሬ ስለ ዮናስ ያዘጋጀውላችሁ ይሄንን ይመስላል። ወደፊትም እንደዚህ ያሉትን ነገሮች እንማማራለን ብዬ አስባለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።